ሰላም ቤተሰብ እንግዲህ ዛሬ ስለ ስልክ አንዳንድ ነገሮችን እናያለን ማለት ነው። ያው ስልክ ለመግዛት ምናምን ያሰባችሁ ካላችሁ ይሄን ቪዲዮ ብታዩት እመክራችኋለሁ። ስለ ስልክ እንግዲህ መጀመሪያ ማየት ያለብን ባትሪውን ነው። ባትሪው እንግዲህ 5000 እስከ 6000 ያለው ቢሆን ይመከራል። ሌላው ነገር ማየት ያለብን ጂቢው ነው። ጂቢው እንግዲህ በጣም ወሳኝ ነገር ነው። እንግዲህ ጂቢ ከ64 እና ከዛ በላይ ቢሆን በጣም ይመከራል። 64 ጂቢ አሪፍ ነው፣ ምንም አይልም። ግን 128 ጂቢ ቢሆን ደግሞ በጣም ቆንጆ ነው እና ሳምሰንግ እና አይፎን ስልኮች በጣም ይመከራሉ። ሶስተኛ ነገር ማየት ያለብን ደግሞ ምንድነው ራሙ ነው። ራሙ በጣም ወሳኝ ነገር ነው። ስለዚህ ራም በጣም ብዙ ስራዎችን እንድንሰራ ብዙ ነገሮችን እንድናደርግ የሚያደርገን ራሙ ነው። ጂቢው ግን ያው ብዙ የማቅብ ስልኩ የመያዝ አቅሙ ነው ጂቢው። ራሙ በጣም በፍጥነት እንድንሰራ የሚያደርገው ደግሞ ራሙ ስለሆነ ያው ራሙ ማለት ነው ቢያንስ 6 ራም 8 ራም መሆን አለበት። ከዛ ደግሞ ስክሪን ሄርዙ ማለት ነው ስክሪን ሄርዝ ሪፍሬሹ 120 መሆን አለበት። ያ ማለት በጣም ፈጣን ነው። በቃ ስንነካው ምናምን ስታክ አያደርግብንም። ገብቷችኋል? ስታክስ እንዳያደርግ ምናምን ስለሚያደርግ ስለዚህ ሄርዝ ፍሬሹ ቢያንስ 120 ሄርዝ ፍሬሽ ነው መሆን ያለበት የስክሪኑ ማለት ነው የስልኩ። እንደገና ሌላኛው ነገር ምንድነው ካሜራው በጣም ወሳኝ ነገር ካሜራ ነው። ካሜራው 50 ሜጋ ፒክሰል እና ከዛ በላይ መሆን አለበት። ምክንያቱም ዩቲዩብ ምንሰራ ከሆነ ቲክቶክ ምንሰራ ከሆነ ሶሻል ሚዲያ ምንሰራ ከሆነ ካሜራ በጣም ወሳኝ ነገር ነው። ስለዚህ ካሜራው 50 ሜጋ ፒክሰል እና ከዛ በላይ መሆን አለበት። ካሜራው በጣም ጥራት ያለው መሆን አለበት። እኔ እንግዲህ እንደኔ የምመክራችሁ ወይም ሪኮመንድ ማረጋችሁ ስልክ አይፎን ነው። አይፎን ካልሆነ ደግሞ ያው ሳምሰንግ ኤ ቤቶች ከ16 በላይ ያሉ ቢሆኑ በጣም አሪፍ ነው። ኤም ቤቶችም በተመሳሳይ አሪፍ ኤም 17 እና ከዛ በላይ ያሉ ስልኮች በጣም አሪፍ ናቸው። እና ኤ ደግሞ ከ16 በላይ ያሉ ስልኮችን እንድትገዙ ሪከመንድ አደርጋቸዋለሁ። እና ስለ ስልክ እንግዲህ ቤተሰብ ስለ ስልክ በትንሹም ቢሆን ያለውን ነገር ለማሳየት ሞክሬያለሁ። ያው በተረፈ እንግዲህ ይሄንን ቻናል ሼር፣ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ምክንያቱም እኔን ሳፖርት ታደርጉኛላችሁ፣ ታበረታቱኛላችሁ ማለት ነው። ቴንኪው ቬሪ ማች። አመሰግናለሁ።